አዲስ ቢዝነስ ለመክፈት አስበው ደንበኛ እንዴት አገኛለሁ፣ የት አካባቢ ብከፍት ጥሩ ነው፣ ቢዝነሱስ አዋጭ ነው ወይ የሚለው ካሳሰበው ብዙ ጊዜ አሁን ላይ ሰዎች ተመራጭ እያደረጉ ያሉት የቁልፍ ሽያጭ ነው። የቁልፍ ሽያጭን ተመራጭ ካደረጉ ዛሬ አሚር ከሚባል ወንድሜ ጋር ቆይታ አደርጋለሁ። በሱ ስር የሚገኙ የተለያዩ የንግድ ሱቆችን አማራጭ፣ ዋጋቸውን፣ የት አካባቢ ናቸው፣ ምን ያህል አዋጭ ናቸው የሚለው ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እንዲሁም ውሎውን አብረን የምናይ ይሆናል። አብራችሁን ቆዩ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ሰላም እንዴት ነሽ? ዳንስ አርፈሽ አመሰግናለሁ በጣም አንተን ሳይት የሚሸጥ ሱቅ ነው ጭንቅላቴ ላይ የሚመጣው። ለምን እንደሆነ ሳስተዋውቅ ስለሙሉ የሚሸጡ ሱቆች በጣም ብዙ ሰው ደግሞ በዚህ የሚያውቅክ ይመስለኛል። እኔም ዛሬ ወደ እናንተ የመጣሁት እሱን ለማድረስ እና ያንተን ውሎ ለተመልካቾቼ ለማሳየት ነው። ከባድ ውሳኔ ነው የወሰንሽው። ከባድ ውሎ ነው። ከባድ ነው ለምን? እስቲ ልሞክረው። ለተመልካቾችም ደግሞ ያንተን ውሎ ማሳየት ፈልጋለሁ። የሚሸጡ ሱቆች የሚፈልጉ ከሆነ ቀጥታ ወደ ቢዝነሱ መግባት የሚፈልጉ ከሆነ እሱን ማሳየት ፈልጋለሁ። ግን ሰው እየከሰረ ነው። በጣም ብዙ የሚሸጥ ሱቆች በተለይ በአንተ በኩል እየሰማሁ ነው እና ቢዝነስ አዋጭ እያልሆነ መጥቷል ማለት ነው። በጣም አሪፍ። ከአንተ ጋር ውላለሁ የሚለው ያው ደግሜ የምልሽ ከባድ ውሎ ነው የሚኖርሽ። በጣም የስራ ቀን ነው የምናሳልፈው። ትወጪዋለሽ። አዎ እንዳጋጣሚ ዛሬ የመጣሽበት ብዛት የህፃናት ልብስ መሸጫዎችን የምንቀርጽበት ቀን ነው። ስለዚህ ዞር ዞር እያለን የምንቀርጸው ብዛት እሱ ነው የሚሆነው። ሁለተኛ ላይ ለጠየቅሽኝ ጥያቄ ሰው ቢዝነሱን ስለከሰረ ብቻ ነው ወይ የሚሸጠው? የተለያየ ምክንያት አላቸው። ብዙ ሰው የሚያስበው እንዳንቺ ነው። ሁሉም ሰው ለምን ይሸጣል? የሆነ ቢዝነስ ፖስት ሳደርግ አብዛኛው ኮመንት ላይ እንደውም ሰው የሚለው ምንድነው እሱ የከሰረውን እኔ ገብቼ እንዴት ያዋጣኛል? እንዳትሞክሩት ብዙ ነገሮችን እሰማለሁ። ግን ሰው ቢዝነሱ የሚሸጥበት የተለያየ ምክንያት አለው። ለምሳሌ አሁን ሴቶች በወሊድ ጊዜ ቢዝነሳቸውን ይዘው ይቀጥላሉ። እርጉዝም ሆነ ይሰሩታል። መጨረሻ ላይ ሲወልዱ ያንን ቢዝነስ ማኔጅ ማድረግ አይችሉም። ከልጅ ጋር ይከብዳቸዋል። ያንን ነገር ደግሞ የሚቀበላቸው ዘመን ላይኖር ይችላል። ስለዚህ ምንድነው የሚደረገው? ስራው ራሳቸውን ይፈልጋል። እነሱ ደግሞ እዛ ቦታ ላይ መገኘት አልቻሉም። ስለዚህ ይሸጡታል ማለት ነው። ያንን ዋጋ ገበያው አለ። አንዳንዱ ካሽ ፍሎ ሊበላሽበት ይችላል። አንዳንድ ቢዝነሶች ብዙ ጊዜ አካውንት ላይ ገብተሽ ካይሻቸው ስቀርጸው ራሱ ብዙ ሰው አለ። ሰው እዛ አክቲቪቲ ላይ ነው ያለው፣ ቢዝነሱ ጋር እየተሯሯጠ ነው፣ ግን ለማርኬት ወጥቷል። እንደነዚህ አይነት ቢዝነሶች አሉ። የተለያየ ባንክራፕት ሊያደርግ ይችላል። ካሽ ፍሎ ላይ ችግር ሊኖርበት ይችላል። ማኔጅመንት ላይ ሊሳሳቱ ይችላሉ። እኔ ያንን ነገር ቀርፌ ገብቼ አርሜ በስነ ስርዓት ያንን ቢዝነስ ራን ማድረግ ይችላል ብለሽ የምታስቢ ከሆነ እነዛ ቢዝነሶች ኦፕን ናቸው። ብዙ ጊዜ እንደውም ምንድነው የምለው ሜዳው የሚው ፈረሱ የሚው። ለምሳሌ አንድ ሰው ሴቶች ፀጉር ቤት መክፈት ፈልጋሉ ይላሉ። ወጥተው በ1 ሚሊዮን የሚከፍቱት ፀጉር ቤት እኔ በ500 ሺህ ብር ነው ይዤ መጣው። በጣም ፌር ነው ዋጋቸው እንደምታዩና እንደነዚህ አይነት ሱቆችን ይዤ ስመጣ አሁን እንግዲህ ይታያል የነሱ ጉብዝና ማለት ነው ሱቅ ላይ ገብተው መስራት። ስለዚህ ሰው ስለከሰረ ብቻ ሳይሆን የሚሸጠው የተለያየ ምክንያት ሰው ውጭ ሀገር ሲሄድ ብዙዎቹ ይሸጡታል። ውጭ ሀገር ለመሄድ ሲሉ እንደነዚህ አይነት ምክንያቶች አሉ። ቀርበው ደግሞ ሲያወሩ ብዙ የሚሰሙት ምክንያት ይኖራል። ስለዚህ ያንን ምክንያት እኔ ማኔጅመንት ላይ ጎበዝ ነኝ የሚል ሰው ካለ መጥቶ ቢዝነሱን ሆነ አድርጎ መቀጠል ይችላል። ስለዚህ ቁልፍ ሲሸጡ ከገበያ ጋር ነው እንደውም የሚሸጡላቸው የተሻለ አማራጭ ነው ማለት ነው። እኔ እንግዲህ አሚር ይቅር በለኝ ስለማገ ቀጥታ ወደ ጥያቄ የገባው ግን ለማያውቁ ተመልካቾቼ ራስን አስተዋውቅ። እሺ አሚር እባላለሁኝ። የአፎሬስ ፕሮፐርቲስ መስራችና ባለቤት ነኝ። የተለያዩ ዘርፎች ላይ አፎሬስ ቢዝነስ ግሩፕ እየሰራ እንገኛለን። ከዛ ውስጥ አንዱ ቁልፍ ሽያጭ ነው። ሪል ስቴት ማርኬት ላይ በስፋት እንሰራለን። ሴልስ ትሬኒንጎችን እንሰጣለን። ዋናው ትልቁ ቢዝነሳችን አሁን ላይ ቁልፍ ሽያጭ ፎከስ አድርገን እየሰራን ያለ ነው። እሱ ላይ ነው ቢዝነሶችን እናሻሽጣለን፣ እናማክራለን። መሸጥ የሚፈልገውን እንሸጥለታለን፣ መግዛት የሚፈልገውን አማክረን ቢዝነስ ኦን እንዲያደርግ እናደርጋለን። ወደ ከባዱ ላይ ከመሄዴ በፊት እንበልና እኔ የምሸጠው ሱቅ ቢኖረኝ እና ወደ እናንተ ብመጣ በምን መልኩ ነው የሚሸጥልኝ? መጀመሪያ ምንድን ነው የምታደርጉልኝ? ገዢም ከሆንኩ ደግሞ ምንድን ነው በእናንተ በኩል ሊደረግልኝ የሚችለው ነገር? በመጀመሪያ ገዢ ሆነሽ እኛ ጋር ስትመጪ በስልክ ቁጥራችን መደወል ነው። ሁሌም ቢሆን የቢሮ ቁጥር ነው የምናስቀምጠው። በዛ በቢሮ ቁጥር ትደውይና እኔ ጋር ያሉ ልጆች ኮንታክት ያደርጉሻል። ቢዝነስ ሻጭ ሆነሽ ስትመጪ ነው ይመዘገባል ቢዝነስሽ። ዳታ አለን፣ እዛ ዳታ ላይ ይገባል።
ከዛ በኋላ ቪዲዮ እንዲሰራ ፈቃደኛ ሆነሽ ወይ ምናምን ቀጣይ ጥያቄዎች ይኖራሉ። ያ ከተመለሰ በኋላ ቀጣይ ምንድነው የሚሆነው? ወደ እኔ ትመጫለሽ ማለት ነው። ከኔ ጋር ቁጭ ብለን ቢዝነሱን እናወራበታለን፣ ፕራይስ እናወጣለን፣ እንማከርበታለን። በምን አይነት መንገድ ይሁን፣ አንቺ ስንት አወጣሽበት ቢዝነሱ ላይ። አሁን አንድ ገዢ መጥቶ ያንን ቢዝነስ ልግዛ ሲል በስንት ብር ኦን ማድረግ ይችላል? እኛ ለደንበኛው የምንሰጠው ኦፈር ምንድነው? ለምንድነው ከኛ የሚገዛበት ሪዝን ቢዝነሱን፣ ያንን ሁሉ ሪዝነብል በሆነ መንገድ ዳታችን ላይ እናስቀምጠዋለን። ልክ ያንን እንደጨረስን ወደ ገበያ እናወጣዋለን ያንን ቢዝነስ ማለት ነው። ሰውየው ሲመጣ ለምሳሌ 1 ሚሊዮን ብር ካልነው አንድ ቢዝነስ ሪዝኑ ሙሉ ተቀምጦለታል። ዋጋው በዚህ ወጣው በዚህ ምክንያት ነው እንዲህ ነው ሙሉ ሪዝን አለው፣ በዚህ ምክንያት ነው የሚሸጠው የሚለውን ቀድመን ከኛ ጋር ትጨርሺና ወደ ማርኬት እናወጣዋለን ማለት ነው። ይሄኛው ሻጭ ሆነሽ ስትመጪ ነው። ገዢ ሆነሽ ስትመጪ መጀመሪያ ላይ ፈልገሽ የመጣሽው ቢዝነስ ካለ በዛ ነው የምናወራሽ። ብዙ ሰው ግን ምን ብሎ ይመጣል? አሚር 1 ሚሊዮን ብር ላይ ምን አይነት ስራ ልስራበት፣ ምን አይነት ቢዝነስ እጅ ላይ አለ የሚል አይነት ጥያቄዎች ይመጣሉ። እንደዛ ሲሆን የምንጀምረው መጀመሪያ ከሰውየው ነው። ምን አይነት ስራ ታውቃለህ? ምን አይነት ነገር ላይ ኢንተረስት አለ፣ ፍላጎት አለ? ምን ያክል ካሽ ኤክስፔክት ታደርጋለህ ከስራው? ሪተርን ኦን ኢንቨስትመንት በስንት ዓመት? እንደዚህ ብዙ ጥያቄዎች አሉ። እነዛ ላይ ካወራን በኋላ ለሱ ይሆናል ብለን የምናስበውን ቢዝነስ እንሰጠዋለን። ከሰጠነው በኋላ ፎሎ አፕ የሚባል ነገር አለ፣ እንቀጥላለን። ማርኬቲንግም እንሰራለን። ቲሞች አሉ፣ ዲጂታል ማርኬቲንግም ማርኬቲንግ ቲሞች ስላሉ በማርኬቲንጉ ሰፖርት እናደርገዋለን። ወደ ማናውቀው ነገር ግን አንገባም። ማርኬቲንጉ ላይ ሰፖርት እናደርገዋለን። ቀሪውን እያገዝነው የሆነ ያክል ሌቭል እንዲሄድ ፑሽ እናደርገዋለን ማለት ነው በዛ ቢዝነስ። በጣም ጥሩ። ያው ወደ አድካሚ ውሎ እንሂድ። ተመልካቾችም ደግሞ ያንተን ውሎ እንዲያዩ ትፈልጋለሁ። አሁን ላይ ደግሞ ዛሬ ላይ በዚሁ በውሏችን አጋጣሚ የምናገኛቸውን ሱቆች ዋጋቸውን፣ የት አካባቢ ናቸው፣ ምን እቃ አላቸው የሚለውን ለተመልካቾች በዛ ታሳይልኛለህ። መጀመሪያ የት ነው የምንሄደው? መጀመሪያ ወደ ሰሚት፣ የጠዋት ቀጠሯችን ሰሚት ነው። ሰሚት ሄደን እንቀርጻለን። ከዛ በኋላ ጀሞ ነው እንግዲህ አዲስ አበባ እናካልላለን። እስኪ ደክመኝ ድረስ እንግዲህ ዛሬ ካንተ ጋር ነኝ ብያለሁ። ወደዛ ልሂድ እስቲ ከቻልሽው። እሺ ሰው እንግዲህ አሁን የምንገኘው የት ነው ማለት ነው? ሰሚት 20 ሜትር አካባቢ ነው። የመጀመሪያ ሱቃችን የሚሆነው ዛሬ ይሄኛው ነው። ደንበኛችን ሱቃቸውን ለመሸጥ ሙሉ በሙሉ ከነቃው የህፃናት ልብስ መሸጫ እንዲሁም ኮስሞቲክስ በውስጡ ይገኛሉ። ሱቁ ይሄንን ይመስላል። ኦኬ። የልጆች እቃ መሸጫ ነው። ይሄ የልጆች እቃ መሸጫ ተጨማሪም ኮስሞቲክሶችም ጊፍትም አንድ ላይ አጠቃሎ ይሸጣል። አበቦችም ይታዩኛል። አበቦቹ እንኳን የሚሸጡ አይደሉም፣ የራሳቸው ነው። ዛሬ እኛ የምንሸጠው እነዚህ ልብሶቹን ከነ ሙሉ እቃው ከነ ኢንተሪየሩ ከነ መደርደሪያው እዚህ ጋር የምታየው እቃ ደንበኛው መጥቶ ሲገዛ ንግድ ፍቃዱን ቀይሮ ብቻ ነው የሚገባው። ሙሉ በሙሉ የሚሸጥ ነው ከነ ሴኩሪቲ ካሜራው ጭምር ማለት ነው። እነዚህ ደንበኞች ቀድሞ አናግረውሃል ወይስ ዛሬ ገና ነው የምታናግራቸው? የመጀመሪያ ቀን ደግሞ አንድ ደንበኛ ወደ አንተ መጥቶ ሲያናግርህ ምንድን ነው የምታደርግላቸው? የቢሮ ቁጥር አለ፣ ቢሮ ልጆች አሉ፣ ከነሱ ጋር ያወራሉ። እነሱ ስኬጁል ያስይዙልኝና እዚህ መጥቼ ከነጋዴዎቹ ጋር ሚቲንግ አሬንጅ እናደርጋለን። ፕራይስ እናወጣላቸዋለን። በደንብ ኮንሰልት እናደርጋቸዋለን። የሚመጣውንም የሚሸጠውንም ሁለቱንም ነው ኮንሰልት የምናደርጋቸው። ስለዚህ ዛሬ አብሬህ ነው የምውለው። በውሎ ያሉትን ሱቆች እንደዚሁ አብረን እናደርሳለን። እዚህ ምንድን ነው ስራችን የሚሆነው? ስራችን የሚሆነው እንቀርጸዋለን ሱቁን። አንዳንድ ያወራናቸው ነገር አሉ ከባለቤቱ ጋር ቀደም ብለን። ስለዚህ ፕራይስ ላይ በደንብ እናወራና በ2-3 ቀን ውስጥ ይሄ ሱቅ ፖስት ይደረጋል፣ ወደ ሚዲያ ይወጣል። ዛሬ ቀረጻውን እንጨርሳለን ማለት ነው። ብዙ የቁልፍ ሽያጮችን ሽጠሃል። ይሄንን ስታየው አዋጭ ይመስልሃል? ተመልካቾችስ ቢገዙት የሚያተርፉበት ይመስልሃል? መጀመሪያ ስታየው እንደው እስኪ እንዴት አገኘው ይሄኛውን ሱቅ? ሎኬሽኑ አሪፍ ነው። አስፋልት ዳር ላይ ነው ያለው። ቢዝነሱን የሚያውቀው ሰው ከሆነ የህፃናት ልብስ ላይ ከዚህ በፊት ኤክስፒሪየንስ ያለው ሰው ከሆነ ቦታውን በራሱ የሚያየው ነገር ይኖራል። ከዛ በተጨማሪ ፕራይስ ላይ ያለው ነገር እኔ አግዘዋለሁኝ። በተለይ እዚህ ሰፈር ነዋሪ ከሆነ ደግሞ በተለይ ሞር ቢገዛው ሪኮመንድ ላደርገው እችላለሁ። ስለዚህ አንተ ከደንበኛህ ጋር ያለውን የዋጋ ሁኔታ ታወራለህ። እኔ ደግሞ ቀረጻ ላይ ምንም አልልም። እሱን ላግዝ ቤቱን በመቅረጽ እንደምትመጡ ሲነግሩኝ ዛሬ የሚቀርጽ ሰው ምናምን ትቼ ነው የመጣሁት። ታግዙኛላችሁ? አታስብ። ከባድ ሰው ነው የመረጣችሁት። ከባድ ውሎ ነው የምትሉት። ቻሉት እንግዲህ ከቢሮ እዚህ ራሱ ያለው ርቀት፣ ከዛ ደግሞ ገና ከዚህ በኋላ ሌሎች ቦታዎች እንሄዳለን። አዲስ አበባን ስናካልል ነው የምንውለው። እንግዲህ እኔም ደግሞ ደስ እያለኝ ነው ይሄንን ለተመልካቾች የማደርሰው። አድካሚም ቢሆን ያው አብረን እንውላለን። ቀረጻውን እኔ ላግዝ። በምንድን ነው የምትቀርጽ? በስልክ ነው የምትቀርጪ? ይሄ ነው ስልክ። በዚህ ስልክ ነው ወደ ካሜራችን እናሳያለን። ልረከብህና ይሄን ከደንበኛ ጋር ዋጋ አውጣ።
ኦኬ ከነሱ ጋር ዋጋችንን እንጨርሳለን። አሁን ቪዲዮን ከቀረጽን በኋላ ነው ዋጋውን የምናወራው። ስለዚህ ቀርጸን መፍጠን አለብን። ሌሎች ሱቆች አሉ፣ ሌሎች ደንበኞች የጠበቁን ስለሆነ ቀሪውን ደግሞ በስልክ እንጨርሳለን እንሄዳለን ማለት ነው። ምን ልውሰድ ቀረጻው ላይ አንደኛ ሙሉ ቤቱን ዲቴል እያንዳንዱን ማቴሪያሎች አሪፍ ናቸው ተብሎ ሁሉንም አሪፍ ናቸው ተብሎ የሚታሰቡት እቃዎችን ትወስጂልኛለሽ፣ እኔንም አንድ ዙር ትወስጂኛለሽ እያወራው ማለት ነው። ከዛ በቃ አለቀ። ልውጣልሽ? እንዴት አየኸው? በጣም አሪፍ ነው። አዎ፣ ስለዚህ አሁን ወደ ቀጣይ ቢዝነስ እንሂድ። አሁን ደግሞ እዚህ የመጣሁት ነው ማለት ነው። አሁን ለቡ ነው የምንገኘው። ዛሬ እንደነገርኩሽ የህፃናት ልብስ ቤቶች የነሱ ቀን ነው። ዛሬ የሚቀረጸው የህፃናት ብቻ ነው። ሌሎች ቢዝነሶችም ሌሎች ቀን ይኖራሉ። ዛሬ የመጣችሁትን ስለሆነ አንደኛው ቢዝነሳችን ይሄ ነው ማለት ነው። እኔ ከዛ እዚህ ብቻ ስመጣ በራሱ መንገዱ አድክሞኛል። ገና በመጀመሪያ እንዳትለኝ ግን ከጥግ ወደ ጥግ ነው የመጣ ነው። ሰሚት ነበርን፣ አሁን ደግሞ ለቡ አካባቢ ነው የመጣ ነው። በጣም መንገዱ ራሱ አሰልቺ ነው። ስራህን እንግዲህ ከአሁኑ በጣም አድካሚነቱን እየተረዳው ነው። ለቡም ቢሆን ሰሚት ለቢዝነስ በጣም አዋጭ የሚባሉ አካባቢዎች ይመስለኛል። ቆንጆ ናቸው። አሁን ደግሞ ቀጣይ የምንሄደው ጀሙ ነው። ጀሙም የዚህ ተቀራራቢ ሰፈር ያሉ ናቸው። እሱ ጋር እንላለን። የዛሬው ቤት ይሄን ይመስላል። እስቲ በደንብ ደግሞ እኔው ሪከርድ እናድርግ። እንደቀደሙት የቀድሞ ነው ድጃለሁ። ወደድከው? አዎ፣ ፍሪ ታይም አብረን እንሰራ ደስ ይለኛል። እሞክራለሁ። አሁን እዚህ ምንድነው የምንሰራው? ዋጋ ተቀብለናል። ዋጋ አውቃሃል? የዚህን ቤት ምንድነው አሁን እዚህ ልትሰራ የመጣኸው? ዋጋቸው ትንሽ ኮንሰልት መደራረግ አለብን፣ መመካከር አለብን። ዋጋ ማውጣቱ ላይ ቪዲዮ ነው ዛሬ ሹት የምናደርገው። 1 ነጥብ ቤት ውስጥ የሚያልቁ ናቸው እነዚህ አሁን እያይሻቸው ያሉ ቤት ነጥብ ቤት ናቸው። ምክንያቱም የህፃን ልጅ ልብስ እቃ ውድ ነው፣ እንደምታየው ሙሉ ሴት ነው። ምንም የተሸጠለት እቃ የለም። ገና አዲስ ቤት እንደተከፈተ ነው። ዲዛይኑ ተሰርቷል፣ አዲስ ነው። ላስቲኩ ምናምን አልተላጠም። አይሻ የአምፖሎቹ ላስቲክ ስቲል አልተላጠም። ተጨማሪ ነገር ደግሞ ከይሻቸው ሙሉ ሴት ልብስ አላት። 3 ወር የቤት ኪራይ አለው። ኦልሬዲ የተከፈለ 3 ወር አለው። አዲስ ቤት ነው። ኪራይ እዚህ አካባቢ ከስንት እስከ ስንት ነው? ግራውንድ ላይ ሲሆን አንደኛ ላይ ሲሆን እየጨመረ እየቀነሰ ይሄዳል። ይሄ ብሎ ለማውጣት ይከብዳል። አሁን የህፃናት ግን ስንት ይከፍላሉ? አሁን ይሄኛው ቤት ስንት ይከፍላሉ በወር በአቬሬጅ እዚህ አካባቢ የቤት ኪራይ? እንደዚህ አይነት ቦታ በአቬሬጅ ብዙ ጊዜ 40,000-50,000 ነው የሚባሉት እንደነዚህ አይነት ሰፈሮች ላይ። ይህንን ቤት መርጦ ለሚገዛ ተመልካቼ ያን ያህል የቤት ኪራይ መክፈል ይኖርበታል። ከዛ ደግሞ አጠቃላይ ለመግዛት 1 ነጥብ ምናምን ቤት ያስፈልጋል። ወይዘው የህፃናት ልብስ ብዙ ሰው እንደሚያስበው ርካሽ አይደለም፣ በጣም ኤክስፔንሲቭ ነው። ከማምጫው ጀምሮ ኤክስፔንሲቭ ነው። ስለዚህ ያው ስራው ላይ ያለ ሰው ያውቀዋል፣ ስራው ላይ የሚጀምር ሰውም ያውቀዋል። ወደ ቀረጻው እንግባ። ሰዓት ሳንገድል ቶሎ ቀረጽ። እሺ፣ ከአንተን መጀመሪያ ልቅረጸው ወይስ እቃዎቹን እና ቤቱን ልቅረጽ? እሺ፣ ተሰጥቶሻል ወደ ስራ። እሺ፣ እስኪ ስትቀርጽ እናያታለን። መጨረሻ ላይ ውጤቷን ፖስት ይደረግላችኋል በእኔ አካውንት፣ ተከታተሉ። የዛሬው ቢዝነሳችን የሚሆነው ደግሞ የህፃናት ልብስ መሸጫ ሱቅ ለቡ መብራት ኃይል አካባቢ ነው የሚገኘው። አንደኛ ፎቅ ላይ ነው። ቤቱን በደንብ ላሳያችሁ፣ ዋጋው መጨረሻ ላይ እነግራችኋለሁ። ጨርሻለሁ። ሰው የቤት ቀረጻውን እንቀርጻለን ማለት ነው። ቀረጻው ስቲኒያው ረገረገ የሆነ ሰው ጎብዟል። ለውጥ ከቅድሙ የኛው ሞሩ ደግሞ በጣም ያምራል። አዎ የኛው ቆንጆ ነው። በደንብ ቤቱን ያሳያል ብዬ አስባለሁ። በጣም ያሳያል። ቤቱን በጣም አሪፍ ነው። እኔ ሞጆአለሁ። ዋጋው አሪፍ ከሆነ ሊቀር ይችላል። አሁን ቀረጻውን ጨርሰናል። ዋጋ የተወሰነ ይመስለኛል ሁሉም ሻጭ ዋጋ ካወጣ በኋላ ቅድም ሰሚት ላይ ባየሁት የተወሰነ ደግሞ ድርድር እንዲኖረው ታረጋለህ። እሱ ነገር ወድጄዋለሁ። ሳይዳቲዝም በሁለቱም በኩል። ዋጋው እንዴት ነው የምታረግላቸው? የመጀመሪያው ነገር አሁን ይሄ ቤት ስንት አወጣ የሚለው ነው የሚታየው። ይሄኛው ፈርኒቸሮች ስንት ተሰሩ፣ አሁን ከስተመሩ ስንት ቢገዛ ሰውዬው ስንት ወጥቶበታል፣ አሁን ላይ ይሄን ልግዛ ቢል አንድ ሰው በስንት ይገዛል፣ እነዚህ ልብሶች ስንት ነው ዋጋቸው፣ የገባበት
የገባበት መሸጫውን ሳይሆን በገባበት ተቀርጦ ምናምን ሙሉ መረጃ ሙሉ ዝርዝር ይወጣለትና ይሄ ሱቅ ያንን ዋጋ ላንቺ ሰጥቻል። ሶ ከዛ ላይ ነው የምትደራደሪው ማለት ነው። እያንዳንዱን ዕቃ ማየት ሊኖርብህ ይችላል ማለት ነው። ያው እያንዳንዱን ዕቃ ዋጋ ይወጣለታል። አዎ ከነሱ ተነስተ ነው እነሱ ከሰጡ ዋጋ በኋላ አንተ መሆን ያለበት ይሄ ነው የምትለው። አዎ ምክንያቱም የሚገዛው ሰው መጠቀም አለበት። ይሄን ቤት ሙሉ ከነ ሙሉ ዕቃው ሲገዛ መጠቀም አለበት። ስለዚህ የሚገዛበት ሪዝን እንዲኖረው ትንሽ ዋጋ ይቀነስለታል ማለት ነው። የሚሸጠውም ሰውዬ ደግሞ የትቶት ቢወጣ ትቶት ነው የሚወጣው፣ ምንም አያደርግለትም፣ ይቀንሳል እሱ። ስለዚህ ፌር የሆነ ዋጋ ላይ ይደርሳሉ፣ ይገበያያሉ። አንድ ሰው እናንተ ጋር ከመጣ በኋላ በስንት ጊዜ ቤቱ ይሸጥላታል? ሱቁ በስንት ጊዜ ተሸጦ? አንድ ሳምንት። ከአንድ ሳምንት በላይ አይቆይም ወይ? አይቆይም። ከአንድ ሳምንት በላይ የመቆየት እድሉ በጣም ሎ ነው። ዛሬ ተቀርጾ በሚቀጥለው ቀን ሰው ይመጣል። በጣም ጥሩ። ለመሸጥ ያሰበ ሰው ደግሞ እናንተ ጋር መጥቶ ከተቀረጸለት በኋላ ሱቁ ምን ጥንቃቄ ቢያደርግ ጥሩ ነው ትላለህ? የመጀመሪያው ነገር ኦልሬዲ ብዙ ሰው ይደውልለታል። ያንን በተገቢው ሁኔታ እንዲያስተናግድልን እኛ ኤክስፔክት እናደርጋለን። የሚያውቁ ሰዎችን ቪዲዮቹ ቫይራል ስለሚወጡ የሚደውልለትን ሰው በስነ ስርዓት እንዲያስተናግድ ኤክስፔክት፣ ሌላ ነገር የለውም። እንግዲህ ይሸጣል ሲባል እንደነገርከኝ እያንዳንዱን ዕቃ ዋጋ ታወጣላችሁ። እስኪሸጥ ባለው ጊዜ እነዛ ዕቃዎች ተሽጠው ከሆነ እንዴት ነው ያን ማኔጅ የምታደርጉት? ኦልሬዲ ዝርዝሩ የሚወጣው ለዛ ነው የሚጠቅመን። ይሰረዛል ያ ዋጋ ማለት ነው። የተሸጠው ይሰረዛል። ኦልሬዲ ስራ ላይ ያሉ ቢዝነሶች ስለሆኑ የተሰረዘ ከዛ በኋላ እንትን ይላል። ሌላ ነገር የለውም። ባለው ዕቃ ዋጋ ወጥቶ ይገበያያሉ። ሲመጣ ባገኘው ነው። ለምሳሌ ነገ ደንበኛ ከመጣ ይሸጥለታል፣ አይቀርም። የዚች ዋጋ ይወጣል ለብቻው ማለት ነው። ሰው ስለከሰረ አይደለም፣ በተለያየ ምክንያት በማኔጅመንት እንዲሁም ደግሞ በካሽፍሎ እና በተለያዩ ምክንያቶች ነው የሚዘጉት ብለኸኛል፣ ወይም ደግሞ የሚሸጡት ብለኸኛል። እና ከዛ በኋላ ያለውን ደንበኛ እቃዎቹን ከየት እንደሚረከቡ ቢዝነሱ እንዴት ራን መደረግ አለበት የሚለውን ጋይድ ታደርጓቸዋላችሁ ወይስ የእናንተ ስራ ሽጦ ማስረከብ ማለት ነው? አይ እናግዛቸዋለን። ለምሳሌ አሁን አንድ ወሩ ነው ገና፣ አንድ ወርም የሞላው አይመስለኝም ከተከፈተ። ምን ሆኖ ከሰረት ያለች በአንድ ወር ውስጥ። ስለዚህ ሪዝን አለው። ያንን ሪዝን ከደወሉልን በኋላ በደንብ የምናስረዳቸው ይሆናል። እንደነዚህ አይነት ስለሆኑ ምንም የሚያስፈራቸው ነገር የለም ገዢዎች ለመግዛት ማለት ነው። ተጨማሪም እንትን ካልን በኋላ እኛ ቢዝነሱን ከሸጥን በኋላ ማርኬቲንግም አገልግሎት ስለምንሰጥ በተለያዩ መንገዶችም ሰፖርት እናደርጋቸዋለን፣ እናግዛቸዋለን። በጣም ጥሩ። ወደ ቀጣዩ ቤት እንሂድ። ቀጣዩ ጀሞ ነው ብለኸኛል። ስለዚህ ሰዓትህን እንዳልይዝብህ ወደዛ ደግሞ እንሂድ። አሁን ደግሞ የት ነው የምንገኘው? ጀሞ። ሰዓታችንም እየሄደ ነው። ጀሞ ደርሰናል። እዚህም አሁንም የምናየው የህፃናት ሱቅ ነው የሚሆነው። ዛሬ ህፃናት ላይ ነው ያለነው። እችኛዋ ደግሞ አነስ ትላለች፣ ትንሽ በበጀት አፎርድ የምትደረግ አይነት ቤት ነች። ስንት ይላታል እንደውች? ከ600 ሺህ ብር በታች ነች። በግማሽ ሚሊዮን ብር ትገዛለች ማለት ነው። ሙሉ በሙሉ ያው እቃዎቹ እንደምታያቸው ነው ያሉት። እዛ ጋር ተጨማሪ የእቃ ቦታዎች አሉት። ማንጠልጠያዎቹ አንዳንድ የጎዳደሉ እቃዎች አሉ፣ እሱን መሙላት ይቻላል። ፊት ለፊቱ ደግሞ ካፌ አለ። ስለዚህ ጥሩ ገበያ ያለው ይመስለኛል። ወኪንግ ከስተመር ይኖራቸዋል ማለት ያስባለሁኝ። ከካፌ የሚገባ የሚወጣ ሰው እንደ ቢዝነስ እንትን ልታየው የምትሽው ነገር አላቸው እነዚህኞቹ። ስለዚህ አሪፍ ነው። የሴኩሪቲ ካሜራም አለው። አሪፍ ነው። ይህንን አሟልቶ ነው የቤቱን እቃ ሙሉ የህፃናት ልብስና መደርደሪያውን ጨምሮ ሁሉንም ነገር ዲስፕሌውን ጨምሮ። ከዚህ ቤት ምንም ይሄ ወንበሩ ያወጣው ምንም የሚወጣ ነገር የለም። አንዳንድ ልብስ እቺ አትወጣም። ሁሉ እያንዳንዱ ነገር የሚሸጥ ነው ማለት ነው ከዚህ ቤት ላይ። ስለዚህ ሂሳብ ስታወጣለት ከግማሽ ሚሊዮን በታች የሚሆን ስለሆነ አፎርደብል ከምትለው መሀል ነው ይሄ። አሁን አንተ በበጀት አሁን ከ1 ሚሊዮን ብር በታች ኖራቸው ምን አይነት ቢዝነስ መጀመር እንችላለን ለሚሉ ሰዎች አንደኛው ሪኮመንድ የሚደረጉት እንደነዚህ አይነት ቢዝነስ ነው። እንደው የህፃናት ቢዝነስ አዋጭ ነው ሰው ቢሰራው ብለህ ከምታውቃቸው ቢዝነሶች ሁሉ የምትመርጥላቸው አይነት ነው? እንደማማከር ስራውን የሚያውቁት ከሆነ ሞር በደንብ ሪኮመንድ ማድረግ ነው። ጥሩ ፕሮፊት የምትይዥበት አይነት ስራ ነው። ሰው ለልጁ ሲሆን አይሰስትም፣ ይወጣል። ልጅ ደግሞ ሁሌም ይወለዳል። ልጅ ደግሞ ቶሎ አንድ ደንበኛ ከያዝሽ ልጁ የሆነ ኤጅ እስኪደርስ ድረስ ያ ሰው አንቺ ቤት ነው የሚመጣው። ስለዚህ ከስተመር ሃንድሊንግሽ ጥሩ ከሆነ በደንብ ያወጣል። በጣም ጥሩ። እንግዲህ ዛሬ በውሏችን በጣም ብዙ ቦታ ደረስን። ሰዓትም ሄደ። ከተማው ከአንድ ዳር ወደ አንድ ዳር በመሄድ በራሱ ሌላ ሰዓትና አድካሚ ነው። አይኖ አንተ ከዚህ በኋላ ብዙ ስራዎች አሉብህ። የት አካባቢ እንደሚገኙና ዋጋቸው እስከ ስንት እንደሚባል ቢዝነሱ አዋጭ ነው ወይ የሚለውን የተወሰኑትን እጅህ ላይ ያሉትን እስኪ ጠቀስ አድርገን። በጣም አሪፍ። ቦሌ አካባቢ ላይ የተለያዩ ትልልቅ ቢዝነሶች አሉ። አሁን ከዚህ በኋላ ሂጅ የምቀርጻቸው ስኪን ኬር ቤቶች፣ ሪፍሌክሶሎጂ ትሪትመንት መስጫ ቤቶች ይቀጥላሉ።
የጥፍር ቤቶች፣ የሴቶች ጥፍር ቤት፣ ሌሎች ቢዝነሶችም ይኖራሉ። ልክልሻለሁ፣ ታያቸዋለች፣ ለተመልካቹም ታደርስልኛለች። አሁን ሌሎቹን እንኳን አውቃቸዋለሁ። ሪፍሌክሶሎጂ ግን ከቅርብ ጊዜ ወዲህ እየተለመደ የመጣ ሰርቪስ ነው። እንደ ቢዝነስ ሳይሆን እንደ ሕክምናም ነው ይመስለኛል እና ግን አትራፊ ይመስለኛል። እሱ ሰርቪስ ነው ፕሮቫይድ የምታደርጊው። ስለዚህ እስቲል እሱም አትራፊ ቢዝነስ ነው። ባይ ዘ ዌይ አሁን ስንት ከ120 በላይ እጃችን ላይ ሱቆች አሉ። ከ120 አሁን 4ቱን ነው ዛሬ ያየነው፣ 3ቱን አክቹሊ ከ120 3ቱን ያየነው፣ 100 ምናምን ይቀራል። ያንን ደግሞ ዌብሳይት አለን፣ ፕላትፎርም አለን። ማን ብለው ሰርች አድርጉ ዌብሳይታችሁ www.ቁልፍሽያጭ.com ካሉ ዝርግፍ ብሎ ይመጣላቸዋል። በሚፈልጉት በጀት በሚፈልጉት ብር መርጠው የሚፈልጉትን ነገር እዛ ላይ ማግኘት ይችላሉ። በተጨማሪም አሁን ቴሌግራም ቻናል ስለምንከፍት ቁልፍሽያጭ ብለው ሰርች ካደረጉ ያገኙናል። በጣም ጥሩ። ስለዚህ ለመመዝገብ ወደ እናንተ መደወል ነው የሚጠበቅባቸው። እንደ ወደ ቁልፍ ሽያጭ መጥተው የማያገኙት ቢዝነስ ምንድን ነው? ይሄንን አልሸጥም የምትለው? እኔ እንጃ። ሁሉም በዚህ ክሊኒክ ሁሉ አለን፣ ክሊኒክ ሁሉ አለ፣ ሁሉ ነገር አለ። ከ120 ውስጥ እንግዲህ አላውቅም እስካሁን አብዛኛው አለ። እስካሁን እስቲ አሚር ሳይጠብቀው ግን ሽጠኸው የምታውቀው ቢዝነስ ምንድን ነው? እሸጠዋለሁ ብለህ አስበህ ወይ ደግሞ በቃ ቁልፉ እጄ ላይ ይገባል ብለህ ያላሰብከው ቢዝነስ ምንድን ነው? ይህንን ለማለት አሁን ይከብዳል፣ የሰው ፕራይቬሲ ስለሆነ ነው እንጂ በጣም ትልልቅ ቢዝነሶች ይደውሉልንና የሚሰሙት አለ። ትልልቅ ብራንዶች፣ ኤክስፔክት የማታደርጋቸው ብራንዶች ፍራንቻይዝም ለማድረግ ቢዝነሳቸውንም ለመሸጥ የመጡ አሉ። በጣም ትልልቅ ናቸው። ስለዚህ ስም አይጠቀስም እንጂ እነሱ ቢዝነሱን አንዳንድ ቢዝነስ ስሙ ሲጠራ ትንሽ ዝቅ ሊል ይችላል፣ ቫልዩ ሊያጣ ይችላል። ለዛ ስንል ቫልዩአቸውን ጠብቀን የምንሸጣቸው ስላሉ ይደውሉልና ብዙ ምን ነግራቸው ይኖራል። ስለዚህ ፕራይቬሲ ጥበቃውን ወድጀዋለሁ። ፖስት የማይደረጉ በእናንተ ስር የሚሸጡ ሌሎች ቢዝነሶችስ አሉ ወይ? እኔ የማውቀው አሁን ቲክቶክ ላይ ነው። ሁሉንም እጃችሁ ላይ ያሉትን ሁሉ ነው ፖስት የምታደርጉት ወይስ ፖስት ላይ ያላየናቸው ሌሎች አማራጭ ቢዝነሶች እናንተ ጋር አሉ? በአጠቃላይ እስከዛሬ ፖስት ያደረግነው ወደ 50 ምናምን ቪዲዮ ነው ፖስት የተደረገው። እጃችን ላይ አሁን ላይ ከ120 በላይ አለ ከፖስት ውጭ። ስለዚህ ፖስት የማይደረጉም በርካታ ቢዝነሶች አሉ ማለት ነው። ዛሬ ላይ በጣም በዝቅተኛ ዋጋ ቁልፍ ገዝተው ሊጀምሩ የሚችሉት ቢዝነስ ምንድን ነው? እሱ ስንት ብር ነው? እንደዚህም ደግሞ በከፍተኛ ዋጋ ግን አትራፊ ቢዝነስ ምንድን ነው? እናንተ ጋር ቁልፍ ሽያጩን የሚያገኙት እሱን ሁለቱንም ከፍተኛና ዝቅተኛውን መካከለኛም ካለ አያይዘ ንገረኝ። ትርፋማ የሚለው አሚር ከ150 ሺህ ብር ጀምሮ አበባ ቤት ማግኘት ይችላሉ። የአበባ መሸጫ ሱቅ ትንሽ ዝቅተኛ የምንለው ማለት ነው። ከ150 ሺህ ብር ጀምሮ ቢዝነሶች ማግኘት ይችላሉ። ከፍተኛ እስካሁን ድረስ 4 ሚሊዮን ብር አለ። ምንድን ነው ቢዝነሱ? ሬስቶራንቶች አሉ ፖስት ያልተደረጉ። ሪፍሌክሶሎጂ ቤትም አለ 3 ሚሊዮን ብር። ትልልቅ ማሽነሪ፣ ትልልቅ ይሄ ማሽን ነው የሚባሉት ፊት ትሪት የሚያደርጉ እቃዎች ያሉበት እንደነዚህ አይነቶች አሉ። እነዚህን ገዝተው ስራቸውን ማቀላጠፍ ይችላሉ። ሰው ቁልፍ ከመግዛታቸው በፊት አንተ ማወቅ አለባቸው የምትለው አንድ ቲፕ ካለ እሱን እስቲ በመጨረሻ ንገረኝና ላጠቃልል። ይሄንን አውቀው ይግዙ። እንዲሁ በጨዋታ መሀል ከመንገድ ከአንድ ወደ አንዱ ስንሄድ እያልከኝ ነበር። አንዳንድ ሰው ቁልፍ ገዝቶ ስጦታ መስጠት ይፈልጋልና ቢዝነስ ደግሞ ኢንተረስት ሊኖረው ይገባል። ያንንም ስጦታ ሲሰጡ ለሚሰጡት ሰው ምንድነው ፍላጎቱ የሚለውን አውቀው ቢገዙ። ብዙ ነገር እየነገርከኝ ነበርና ያንን ቲፖች ለተመልካቾች የምትሰጥልኝ ደስ ይለኛል። ምክንያቱም ይህን ቪዲዮ ያየ ሰው ሀስል አድርጎ የት ልከራይ ምን ቃል ሟላ ሳይል እናንተ ጋር መጥቶ ቁልፍ በመግዛት ብቻ ቢዝነሱ ላይ መግባት ስለሚችል ከዛ አንጻር እሱ ነገር በተለምዶ ብዙ ሰው እያስበላ ያለው ያበላል የሚለው ቃል ነው። ስለዚህ አንድ ቢዝነስ ያበላል ስለተባለ ብቻ ዘሎ መግባትና መበላት ተገቢ ነው ብዬ አላስብም። የሚገቡበትን ስራ መጀመሪያ ቀድሞ የሚያውቁት ስራ የሆነ ሴክተር ላይ ሰሩ ከነበረ በስራቸው ቢገቡ፣ ፀጉር ሙያተኛ ከሆነ ፀጉር ቤት ብትጀምር፣ ሼፍ ከሆነ ምግብ ቤት ቢከፍት ይሻለዋል እንጂ ወደ ሌላ አይነት ዘርፍ በሚቀይሩበት ሰዓት ላይ ጠለቅ ያለ ሪሰርች ቢሰሩ ብዬ ሪኮመንድ አድርጋለሁ። የመጀመሪያው መጠንቀቅ ያለባቸው ነገር። ሁለተኛ ነገር ደግሞ አጋጣሚው ስለተገኘ ብቻ ወዲያው ዘቡ ተብሎ መግባት እሱም ተገቢ ነው ብዬ አላስብም። ሁለቱ ነገሮች ላይ በደንብ ከተጠነቀቁ
ቢዝነሱ ሊያከትበት የሚችልበት መንገድ አይታይም። በጣም ጥሩ። እንግዲህ ቢዝነሱን ከእናንተ ከገዙ በኋላ አድቫይስ ማድረግ እንደዚሁም ደግሞ ማርኬቱም ላይ ደግሞ እነሱን ማገዝ የእናንተ ሌላኛው ስራችሁ እንደሆነ ነግረኸኛል። ሌሎች የሪል ስቴት ስራዎችም ላይ እንዳላችሁ ነግረኸኛል። ስለዚህ ስልካችሁን ከዚህ ቪዲዮ ስር አስቀምጣለሁ። የእናንተን ድርጅት ኮሚኒኬት አድርገው ቁልፍ መግዛት የሚፈልጉ ከሆነ ከእናንተ ጋር መስራት የሚፈልጉ ከሆነ እናንተን ኮሚኒኬት በማድረግ መረጃውን እንዲወስዱ የመረጡት ንግድ ሱቅ ላይ ደግሞ ቁልፉን በመግዛት ኢንቨስት አድርገው ትርፋማ እንዲሆኑ መልክቴ ነው። ጊዜን ስለሰጠኝ በጣም ነው የማመሰግነው። እንዳልከኝም አሚር በጣም አድካሚ ቀን ያለ እኔ በበቃኝ ነው እየወጣ ያለ እኔ በበቃኝ እየወጣ ነው። ከዚህ በኋላ በርካታ ሱቆች እንዳሉ ነግረኸኛል። ቲክቶክ አካውንትህን አስቀምጥልኝ፣ ምክንያቱም እኔ እዛ ላይ ነው ያገኘሁት። ማን ብለው ሰርች ያርጉ የሚለውን ንገረኝና እናጠቃለን። ኦኬ በጣም አሪፍ። አካውንታችን የቲክቶክ ቁልፍ ሽያጭ ነው። ኢንስታግራም ላይ ቁልፍ ሽያጭ የሚል አለ፣ ፌስቡክ ላይ ቁልፍ ሽያጭ የሚል አለ። በተጨማሪም ደግሞ ጎግል ላይ ገብተው ቁልፍ ሽያጭ ቢሉ ሞር በጣም ኦርጋናይዝድ የሆነ ዌብሳይት ማግኘት ይችላሉ። ቁልፍ ሽያጭ በሚለው ከታች ቁጥራችንን አስቀምጭላቸው። በ0990070757 የቢሮ ቁጥራችን ነው። እየደወሉ ኢቭን ባትገዙ ራሱ ደውላችሁ አማክሮን ስለምፈልጉት ቢዝነስ ያሮፕን በጣም ጥሩ ነው። እሱ ደግሞ በውጭ ሀገር ያሉ እህቶቼ ወደ ሀገር ውስጥ መጥተው ኢንቨስት ማድረግ የሚፈልጉ የሰሯትን ብር የሆነ ነገር ላይ መዋል የሚፈልጉ ብዙ ተመልካቾች ያሉ በውስጥ መስመር የሚጠይቁኝ ምን እንስራ የሚሉኝ። ስለዚህ ይሄ ለነሱ ጥሩ መልስ ይመስለኛል። እናንተም ደግሞ እንደዚህ በነፃ የምታማክሯቸው ከሆነ በጣም ትልቅ ነው። ሰው እናንተም ኮሚኒኬት እንዲያደርጉ መልክቴ ነው። በጣም ነው የማመሰግነው ስለሰጠኸኝ ጊዜ። መልካም ቀን። ቴንኪው በጣም ያው መቅረጹን እየመጣች ትቀርጽልሽ ወድጄዋለሁ። ቀረጻ ቴንኪው በጣም ስለነበረን ቆይታ አመሰግናለሁኝ። ይሄን ነው መልካም